በፊቱ የከበቡት ዞር በል መግባት አትችልም የሚሉት ንጉሥ አይደለም። እግዚአብሔር ትሁት፣ ቅርብ፣ ከደሃም ከባለጸጋም ጋር አብሮ የሚኖር ከተራዎች ጋር አብሮ የሚኖር የተራዎች ሁሉ አባት ነው እግዚአብሔር። እግዚአብሔርን ለማግኘት ወረፋ ማስያዝ፣ የሚያነጋግር ሰው መፈለግ አያስፈልግም። እግዚአብሔርን ለማነጋገር ብቻህን ትችላለህ። ትልቅ ሰውን ለማነጋገር ግን በዙሪያቸው ያሉ ሰዎችን ማነጋገር ያስፈልጋል። አሁን አይችሉም፣ አሁን ይችላሉ፣ አሁን ደክሟቸዋል፣ አሁን የሉም፣ አሁን ፈቃደኛ አይደሉም ማለት እግዚአብሔርን ለማግኘት በቃ ብቻህን ትችላለህ። በማን በኩል ልሄድ እንትና ልደውልለት የሚያናግርልኝ ሆነ የለም። በቃ እግዚአብሔር ቀጥታ ይገኝ። አባታችን ሆይ እንድንለው ብቻ ፈልግ። በከመ ይምህር አብ ወልዶ ከማሁ ይምህሮሙ እግዚአብሔር ለላ ያፈቅረው። አባት ለልጁ እንዲራራ እግዚአብሔርም ለሚወዱት ይራራላቸዋል። እግዚአብሔር ርኅሩህ ነው። ስለዚህ እግዚአብሔርን ፈልጉት፣ አያሳፍራችሁም። ለምኑት፣ ዝም ብላችሁ ጀምሩ። በቃ እኔ 40 ቀን ዳዊት እደግማለሁ ጥያቄ ይመለሳል ብላችሁ ጀምሩ። እርግጠኛ ነኝ ይመልስላችኋል። ይሄ ዝም ብሎ የማይጨበጥ ተስፋ እየሰጧችሁ አይደለም። እግዚአብሔር የምንተማመንበት እውነተኛ ግንብ ስለሆነ አምላከ ዳዊት ሁላችንንም ይስማል።